በደንብ ሼር ይደረግ። ስለ አርሲ ጉዳይ ነው የምናወራው። ሰሞኑን የአርሲ ጉዳይ ሚዲያ ላይ መወያያ እንደነበረ ታውቃላችሁ። የኢትዮጵያ ሰብአዊ መብት ኮሚሽን እንግዲህ ቦታው ላይ ሂጄ አጣራሁ ብሎ ሪፖርት ይዞ ወጥቷል። ከዚህ በፊት ቢቢሲ አማርኛ ነው የቦታው ላይ ተጎጂዎች ብሎ ያናገራቸው ሰዎች ነበሩ። ከዛ ውስጥ እንግዲህ ቢቢሲ አማርኛ ያናገራቸው ሰው ጦርነት እንደነበረና ጦርነት እንደነበር ውጊያ እንደነበርና ቦታው ላይ እሳቸው ራሳቸው በስልክ ለቢቢሲ አማርኛ ቃል የሰጡት ሰውዬ ካህነኝ ነው የሚሉት እሳቸው ራሳቸው የተሳተፉበትና እስከ 6 ሰዓት ከጧት እስከ 6 ሰዓት የቆየ ጦርነት እንደነበርና አካባቢው ላይ በተለምዶ ኦነግ ሸኔ ከሚባለው ቡድን ጋር ነው ሲዋጉ የነበሩት። በዛ ውጊያ የደረሰ ጥቃት መሆኑን ለቢቢሲ አማርኛ በግልጽ ተናግሮ ነበር። ካህነኝ ነው የሚሉት እዛ ላይ ሰውየው ማለት ነው። የኢሰመኮም ሪፖርት አሁን የወጣው ሪፖርት እንደሚያሳየው እንግዲህ አካባቢው ላይ በተለምዶ ኦነግ ሸኔ የሚባለው ቡድን መምጣቱን ተከትሎ የኦሮሚያ ሚሊሻና ጸረ ሽምቅ ኃይሎች መሰማራታቸው ታውቋል። በዛ እንግዲህ ግጭት ተፈጥሯል። በሁለቱ ቡድኖች መካከል ግጭት ተፈጥሯል። በዚህ ግጭት እንግዲህ አኮርዲንግ ቱ ኢሰመኮ ሪፖርት እንግዲህ 3 ሰዎች እንደሞቱ ነው። 3 ሲቪሊያን ከተዋጊዎቹ ሌላ 3 ሲቪሊያኖች እንደሞቱ ነው የተናገረው። ከዛ ውስጥ እንግዲህ 2 ክርስቲያኖች እንደሆኑና አንደኛው ደግሞ አካባቢው ላይ ከብት እያገደ የነበረ ሙስሊም እንደሆነ ነው የታወቀው። እነዚህ 3 ሰዎች መሸሽ ባለመቻላቸው 3 ሰዎች እንደተገደሉ አካባቢው ላይ ሂዶ ከአካባቢው ተጎጂዎች፣ ከተፈናቃዮች፣ ከአካባቢው ነዋሪዎች፣ የአይን እማኞች ምናምን አጣርቶ ሪፖርት ይዞ ወጥቷል ኢሰመኮ ነው። የኢሰመኮ ሪፖርትና የቢቢሲ አማርኛ ላይ ካህነኝና እዛ ቦታ ላይ ነበርኩኝ ብለው ለቢቢሲ አማርኛ ሪፖርት የሰጡት ሰውዬ ሪፖርቶች ሁለቱም የሚመሳሰሉ ናቸው። እዚህ መሃል የትኛውም ሌላ ሃይማኖት በሃይማኖት ላይ የደረሰ ጥቃት ሳይሆን እንደዚህ አይነት ነገር የሌለ ምድር ላይ ሳይኖር ቀርቶ ያልነበረ የነበረ ሲሆን ነገር ግን ሁለቱን ሃይማኖቶች ለማጋጨት ቀን በቀን ቁማር የሚሰሩት ፖለቲከኞች ግን እንደምታውቁት ባለፉት ቀናት ነገሩን የሃይማኖት ግጭት ለማስመሰል ሲያራግቡትና በየቦታው ተደራጅ እንደዚህ አድርግ የሚል ጥሪ ሲያደርጉ ነበረ። እንደዚህ አይነት እርምጃ ውሰድ ምናምን ትናንትና ልጅን አስመርቀ መጥቶ አብሮ ሲያጨበጭብ የነበረ ሙስሊም እንትንህ ጋር እዛ አርሲ ላይ የሆነ ነገር ኮሻለ ብለ ተጣላ የሚል ጥሪዎች ምናምን ሲያደርጉ ነበረ አብሮ የኖረውን ህዝብ ለማባላት። ለማንኛውም ግን ሀቅ ተደብቆ አይቀርምና አሁን በወጣው ሪፖርት ግን የሞቱት ሰዎች ሌሎች የተለያዩ ሪፖርቶች ወጥተዋል። አክቹአሊ የተለያዩ ሚዲያዎች 57ም ነው 100 ምናምንም ነው የአርሲ ዞን ሀገረ ስብከት 9 ሰዎች ናቸው ምናምን የሚሉ የተለያዩ ሪፖርቶች ወጥተዋል። ቁጥሩን አንዳንዱ አጋኖታል፣ አንዳንዱ ቀንሶታል። ኤኒዌይ ግን የአርሲ ሀገረ ስብከት 9 ሰዎች ብሏል። የኢሰመኮ ደግሞ 3 ሰዎች ብሏል ማለት ነው። ለማንኛውም ግን የእምነት ተቋም ግን የአለታ ገብርኤል ቤተክርስቲያን ተቃጥሏል። ደን ደግሞ ሀጂ ሙስጠፋ የሚባል መስጂድም አጥሩ ላይ ጉዳት ደርሶበታል። ፕሮብለም ግን የአርሲ ዞን መጅሊስ ምንድነው የሚሰራው ነው አለ ወይ ነው። የአርሲ ዞን መጅሊስ መስጂዱ ላይ ጉዳት መድረሱን እንኳን ለህዝቡ ለማሳወቅ ያልፈለገው ለምንድነው? ኦርስ ያውቃል ወይ? ሲጀመር ጉዳት መድረሱን ያውቃል ወይ? የአርሲ ዞን መጅሊስ ምንድን ነበር የሚሰራው? ሌላው ጉዳት የደረሰበትን ለበላዩ ለሲኖዶሱ ሪፖርት ሲያቀርብና ጉዳት እንደደረሰበት ሲያሳውቅ ለሚዲያም ለምንም ሲያሳውቅ፣ የአርሲ ዞን መጅሊስ ግን ምንም አይነት ኮሽታ ምንም አይነት ድምፁን እንኳን ያላሰማውና እኛም ጉዳት ደርሶብናል ብሎ ለማሰማት ያልፈለገው ምንድን ነው የሚሰራው? ይህንን የሚጠይቅ ኃይል ካለ ይጠይቀው። እንግዲህ የአርሲ መጅሊስ የሚባለውን መጅሊስ ማለት ነው። ለማንኛውም ግን እንደዚህ አይነት የችግር ጊዜ እንኳን ኤግዚስታንሱን ኤግዚስት እንደሚያደርግ እንኳን ለማሳየት እንትን ማይልና የመጅሊስ የታችኛው ተቋሙ እንግዲህ መስጂድ ነው እንደምታውቁት። መስጂዱ ላይ ጉዳት ሲደርስ በዚህ ጦርነት በዛ ጎን ያለው ጉዳት ደርሶብኛል ብሎ ሲያሳውቅና ይህን ሁሉ ካምፔን ሲሰራ በዚህ ጎን ግን መስጂድ ላይ ጉዳት ደርሶበት እስካሁን ድረስ የአርሲ ዞን መጅሊስ ለመድረሱም የሚያውቅ እየመሰለን አይደለም አሁን። ምክንያቱም እስካሁን ሳምንት አልፏል። ምንም አይነት ሪፖርት ያወጣው ነገር የለም፣ አላየንም ሪፖርት። ስለዚህ መጅሊሱም ቢሆን በዚህ ጉዳይ ተከታትሎ ይህንን ጥቃት እኛም መድረሱንና ለሞተው ሙስሊም እንትንም ይህን ሪፖርት ሊያወጣ ይገባ ነበር፣ ግልጽ ሊያደርግ ይገባ ነበር። አፓረንትሊ ፋይንድ አውት ሁሉ አላደረጉም። እንግዲህ የእንትን ሪፖርት ነው የሰመኮ ሪፖርት ነው እንጂ ያወጣው የአርሲ ዞን መጅሊስ ምንም አይነት ሪፖርት አላወጣም። which is በጣም ዲስግሬስፉል፣ በጣም የሚያሳፍር ነው በነገራችን ላይ። ለማንኛውም ሀቁ ይሄ ነው። ኢሰመኮ ይዞት በወጣው ሪፖርት 3 ሰዎች ሞተዋል። ከ3ቱ 2 ክርስቲያኖች ሲሆኑ አንደኛው ደግሞ ሙስሊም ነው የተባለው። በሌላ በኩል ደግሞ የእምነት ተቋም ደግሞ አለታ ገብርኤል ቤተክርስቲያንም ተቃጥሏል። ደግሞ ሀጂ ሙስጠፋ መስጂድም ጉዳት ደርሶበታል። ስለዚህ በሁለት ተዋጊዎች መካከል በነበረ ውጊያ ላይ የደረሱ ጉዳቶች እንጂ እምነትን ታርጌት ያደረገ አንዱ እምነት በሌላው እምነት ላይ ተነስቶ የተደረገው እንትን አይደለም፣ ጭፍጨፋ አይደለም። ሌሎች ሊስሉትና ህዝብን ከህዝብ ለማጋጨት ሲጥሩ እንደነበረው የሆነ ነገር አይደለም። ሀቁ ይሄ ሆኖ ሳለ ያው ህዝብን ለማጋጨት በተለያየ አጋጣሚ ምንም አይነት ኮሽ ሲል በግነን ሲሉ የነበሩ ሰዎችም ገብተውበት አሁን ሲያራግቡ ነበር። ባለፈው በግነታቸው ተረጋግጦ ያው በግኛ ነን ብለው መጥተው የነበሩ ሰዎች አሁንም ተመልሰው አይናቸውን በጨው አጥበው ያንኑ ግጭት ያንኑ ቅስቀሳ ሲያደርጉ ነበር። ሁለቱ ተከባብሮ የኖረን ህዝብ በየአገሩ ያለውን ና ተነስ ና ተደራጅ ና እንደዚህ አድርግ ምናምን ብለው
እርስ በርስ ለማጋጨት ሲሞክሩ ነበር። ያው ሀቅ መጨረሻ ላይ ወጥቷል ማለት ነው። ለማንኛውም የመጅሊስ ነገር የአርሲ ዞን መጅሊስ ምን እንደምትመልስ ማየት እንፈልጋለን። የአርሲ ዞን መጅሊስ መልስ ምን እንደሆነ ማየት እንፈልጋለን። ይህ ሁሉ ነገር ሲደረግ የት እንደነበርክም ብታስረዳን ጸዴ ነገር ነው። ለማንኛውም ይህ ጥቃት በሁለት ተዋጊዎች መካከል የነበረ ውጊያ ላይ የደረሰ ጥቃት ነው። ከሰዎች ሞትና ከቤተክርስቲያንና ከመስጂድ ጉዳት በላይም ደግሞ የነዋሪዎች መፈናቀል፣ ኢንዲስክሪሚኔት የሆነ የነዋሪዎች መኖሪያ ቤትና ሱቆች ዘረፋዎች ምናምን ተካሂደዋል። ምንም አይነት እምነት ያልመረጠ ምናምን ኢንዲስክሪሚኔት የሆነና ስለዚህ ሀቁ ይሄ ሆኖ ሳለ ብዙ ጊዜ የሰዎችን ስሜት በመኮርኮርና ዝም ብሎ በውሸት ተነስቶ የሆነ ቦታ ላይ የኦርቶዶክስ እምነት ሰዎች በሆነ ጉዳይ ሲሞቱ በቃ ዝም ብሎ ምን ያለ ምንም ማረጋገጥ ሙስሊሞች ናቸው ማለት የሆነ ቦታ ላይ ሙስሊሞች ሲሞቱ ዝም ብሎ ያለ ምንም ማረጋገጥ እንደዚህ ነው ምናን የማለት ነገር ያው ቁማር ለመስራት የሚሞክሩ ሰዎች የሚያደርጉት ነው። የፖለቲካ ግጭት፣ የሃይማኖት ግጭት ያው በፖለቲካ ሳይሳካላቸው ደግሞ በሃይማኖት ለማምጣት ምናምን የሚሞክሩ ሰዎች የሚወስዱት እርምጃ ነውና የኢትዮጵያ ሕዝብም ከዚህ ተምሮ እንግዲህ ባለፈው ያው የበጉንም ነገር ታውቁታላችሁ። በግነን ያሉ ሰዎች ነበሩ። እነሱ ደግሞ እንደገና ተመልሰው አሁን እያራገቡ ያሉትና የኢትዮጵያ ሕዝብም ከዚህ ሊማርና ነገራቶችን በጥንቃቄ ሊያይ ይገባል። አብሮት ከኖሮ በሰላም አብሮት ከኖሮ ሕዝብ ጋር ለማጋጨትና ለማቃቃር ለማጠራጠር የሚሞክሩ ሰዎችን ከእንደዚህ አይነት ትምህርት ተምሮ ብዙ ቪዲዮ ሲፖስቱ እንደነበሩ አይታችኋል። የሐሰት ቪዲዮ ባህር ዳር ላይ ሀፕን ያደረገን ነገር አርሲ ላይ ሲፈናቀሉ ነው የማለት እና የመሳሰሉ የሐሰት ነገራቶች ሲፖስቱ ነበር። ይህ ሁሉ ዓላማው እምነትን ከእምነት የማጋጨት ነው። ያ አልተሳካም፣ ሳይሳካ ቀርቷል። አሁንም የኢትዮጵያ ሕዝብ ከዚህ ትምህርት ወስዶ እንደዚህ አይነት የፖለቲካ ቁማርተኞችን እምነትን ከእምነት አጋጭተው የራሳቸውን ፖለቲካል እንትን ለማግኘት ጥቅም ለማግኘት የሚሯሯጡ ሰዎችን አሁንም ከዚህ ትምህርት ወስዶ ሊጠነቀቅ ይገባል ማለት ነው። የአርሲ ዞን መጅሊስ ግን አለ ሆይ ሲጀመር የእምነት ተቋማት ከቅርብ ጊዜ ወደ ኢትዮጵያ ውስጥ የእምነት ተቋማት በፊት ታቡ የነበሩ የሚከበሩና ታቡ የነበሩ የእምነት ተቋማት ከቅርብ ጊዜ ወዲህ በተለይ ከሞጣው ኢንሲደንት በኋላ ኖርማላይዝ እየተደረገ መጥቷል። የእምነት ተቋማትን ማጥቃት የእምነት ተቋማት እንኳን ሊጠቁ ይቅርና በጦርነት መሃል እንኳን ራሳቸው ቢገኙ ጦር ሜዳ መሃል እንኳን ቢገኙ መጠለያ ሊሆኑና ሊከበሩ የሚገቡ ነበሩ። ነገር ግን አንፎርቹኔትሊ በተደጋጋሚ ኖርማላይዝ እየተደረገ መጥቶ እንግዲህ ኖርማል ዜና ሆኗል። የእምነት ተቋማት ተቃጠሉ፣ ወደሙና የሚሉ ነገራቶች ኖርማል ዜና እንዲሆን ሆኗል። ይህ የሆነው እንግዲህ አለማውገዛችን ነው። በበቂ ሁኔታ አለማውገዛችን ነው። የሆነ የእምነት ተቋም ሲወድም ነው የኔ የእምነት ተቋም አይደለም ምን አገባኝ የሚል አቲቲዩድ አለብን፣ አብዛኞቻችን አለብን። አንዳንዶቻችን ደግሞ ለእኛም የጠቀመ እየመሰለን ምንደግፈውም አለ። የሆነ የሌላ እምነት ተቋም ሲቃጠል ምናምን ለእኛ የሚጠቅመን ይመስለንም አለን። ነግበኔ የሚባል ነገር አለ። የአንድ የእምነት ተቋም መውደም ኖርማላይዝ ከተደረገ ነገ በአንተ የማይመጣበት ምንም አይነት ምክንያት የለም። ሁላችንም የእምነት ተቋማትን ታቡ ልናደርግ ይገባል። ሪስፔክት ተደርገው የእምነት ተቋማትን መንካት በጣም ከባድ ነውር ሊሆን ይገባል። ነገር ግን ከሞጣው ኢንሲደንት በኋላ ሞጣ ላይ ከነበረው ኢንሲደንት በኋላ በተደጋጋሚ እነዚህ አይነት ነገራቶች ሀፕን ሲያደርጉና እንደ ኖርማል ዜና ሰምተን ስናልፋቸው ታይቷል ማለት። ለማንኛውም ግን ሁላችንም ከዚህ ልንማር የሚገባው ምንድነው? የማንም የእምነት ተቋም ሊነካ እንደማይገባና እንደዚህ አይነት ነገራቶች ሀፕን ሲያደርጉ ሪጋርድለስ ኦፍ አወር ሪሊጅን የትኛውም ሃይማኖት ተከታይኑን ሃይማኖትም አይኑረን ሰው የሚያምንበት የእምነት ተቋም ግን ሊነካ እንደማይገባ ሁላችንም አንድ አይነት አቋም ሊኖርን ይገባል። በዚህ ጉዳይ ላይ ልንከፋፈልና ይሆናል ልንደግፍ ምናምን የሚገባበት ምክንያት ያለ አይመስለኛም። የእምነት ተቋም ሊከበር ይገባል። እንደ እስልምና ደግሞ እንደምታውቁት ጦር እንኳን ሲያዘምቱ ኸሊፎቹ ጦር እንኳን ሲያዘምቱ ከሚሰጧቸው ዋነኛ ትእዛዛቶች ውስጥ አንደኛው የእምነት ተቋማትን እንዳትነኩ፣ የማንኛውም እምነት ተቋማት እንዳትነኩ፣ ያ ብቻ ሳይሆን ራሳቸውን ለእምነታቸው ብሎ ያገለሉና እዛ እምነት ተቋማት ውስጥ ያሉ የሃይማኖት የእምነት ተከታዮችን እንዳትነኩ የሚል በጣም ስትሪክት ትእዛዝ ይታዘዙ እንደነበረ እንደ እስልምና ታውቃላችሁ። ኸሊፎች ጦራቸውን ሲያዘምቱ እና አቡበክር እና ዑመር ምናምን ጦራቸውን ሲያዘምቱ ይህ የማይጣስ መመሪያ ነበረ። በእስልምና እንደዚህ አይነት ነገራቶች አሉና በጦርነት መሃል እንኳን ያገኛችሁትን የጠላት ቤተ እምነት እንዳትነኩ እየተባለ ነው የሚታዘዘውና በእስልምና ይህ አቋም አለ። በሌላኛውም እምነት ይኖራል ብዬ አስባለሁና የማንም የእምነት ተቋም ሊነካ አይገባም። ለማንኛውም ግን ከዚህ በኋላ እንዲህ አይነት ነገራቶችን ሀፕን እንዳያደርጉ እኩል የትኛውም የእምነት ተቋም ሲነካ ልናወግዝ ይገባል ማለት ነው።